እንዴት ናችሁ? ስሜ ፈይሳ ይባላሉ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ኤን ሲምቦሎች ተጫኑ እና ጥያቄ በተለያየ መልክ ነው። በቲዮሪ ማለ ቾይስ ነገር ነው። በአብዛኛው ፈተና ደግሞ ኤግዛም ቲዮሪ ነው። እንደ አሁን ያያችሁት ግሩፕ ቻናል ላይ ገብታችሁ ጥያቄ የሰራችሁ ልታዩት ትችላላችሁና ስለዚህ ለጓደኛችሁም ይህንን ፔጅ ሼር ለማድረግ እንድታግዙኝ ጠይቃችኋለሁ። ስለዚህ ወደ ጥያቄ ሄደን ጥያቄ እንሰራለን። አምስተኛ ጥያቄ ይህንን የኤግዚት ኤግዛም ጥያቄ ፎቶ ነው። ያው ብዙም አይታየም፣ ግን እንደዚህ ላይ አነባለሁ። ፋይንድ ይህንን ቲዮሪ እንደዚህ ነው የሚለው አነባለሁ። ፋይንድ the function of I of s that corresponding to the given pole 0 plot ይላል። እንደዚህ ነው የሚለው the function ኦሪጂናሉ ይሄን ፈንክሽን ግራፉ ተሰጥቶናል እና እንደዚህ ምርጫዎች አሉ። ይሄንን ምርጫ የተሰጠ ሁለት ፖል አት -2 እና -1 ላይ ተሰጥቶናል። አት ኦሪጂን ደግሞ ምን አለ? ዜሮስ አለ። ስለዚህ ይሄንን ካልኩሌት የተሰጠን ይሄንን ማለት ነው። እሺ ምንድነው ፖል ላይ ማለት ፖሉ ላይ ፖሉ የሊሰፍ ኔትወርክ ጥያቄ ነው። ፖሉ ኤስ አት -2 እና -1 ነው። ከዛ ዜሮስ ደግሞ እንትን ነው አት ኦሪጂን አት 0 ላይ ኤስ ዝባልቱ 0 ላይ 0 ሳለ ማለት ነው። ስለዚህ አይ ኦፍ ኤስ ምን ይሆናል? 0/0 ኦቨር ማለት አት ኦሪጂናል ኤስ አለ ማለት ነው። ኤስ ኦቨር ማለት ነው። ኤስ ኦቨር ኤስ ሲደመር ስንት ነው? እኛ 1 ሲባዛ ኤስ ሲደመር 2 ነው። እኛ ኢኩዌሽን ነው የምናገኘው። ይሄን ኤስ ፓራሜትር ነው። ወዳይት የምጠየቀሱ ወደ አይ ኦፍ ቲ ማለት ወደ ታይም ማለት ነው። ስለዚህ ኢንቨርሲን ላፕሌስ ትራንስፎርም ነው የተጠየቅነው። ስለዚህ ይሄንን ኤክስ አይ ኦፍ ቲ is equal to inverse Laplace of s over s plus 1 s plus 2 የዚህ ኤስ ላፕሌስ ትራንስፎርም። ይሄን ላፕሌስ ትራንስፎርም ለመስራት ጀመራ ምን መስራት አለብን? ፓርሻል ፍራክሽን ኦፍ ዚስ ኢኩዌሽን ፓርሻል ፍራክሽን ማለት ኤስ ኦቨር ኤስ ፕላስ 1 ታይምስ ኤስ ፕላስ 2 is equal to ኤ ኦቨር ኤስ ፕላስ 1 ፕላስ ቢ ኦቨር ኤስ ፕላስ 2 ይሆናል። ይሄንን ነው
ይሄ ስለሚሆነው ፓርሻል ፍራክሽን ስለዚህ አሁን ኤሲ ኤልሲኤም መፈለግ እንችላለን። ኤልሲኤም ስንፈልግ ምን ይሆናል? የሲኛ ኤልሲኤም ራሱ ነው ማለት ነው። የሁለቱ ብዜት ነው የሚሆነው ኤስ1 ታይምስ ኤስ ፕላስ 2 ኤኒ ለዚህኛ ሲካፈል ምን ይሆናል? ኤ ታይምስ ኤስ ፕላስ 2 ይሆናል ሲደመር ኤኒ ለዚህ ሲካፈል ምንድን ነው? when you divide 2 s plus 2 b times s plus 1 equal this equation. so cancel ማድረግ እንችላለን። ይሄንን እዚህኛ ጋር cancel ሲደረግ s is equal to a into s plus 2 times plus b into s plus 1 ማለት ነው። እነዚህ አይነት ማቴማቲክስ ይሰጠናል። ሌት ብለን መሰረት እንችላለን። ሌት እሳችን ኤንን 0 አንዱ ከሁለቱ አንዱ 0 ማድረግ የሚችለው እሺ -2 ሲወጥ ኤን 0 ይሆናል። ለምን -2 ሲደመር 2 0 ስለሚሆን እሺ -2 ኢኳል ቱ እሳችን ምንድነው ኢንስቱ ካልኩል ስለሆነ ኤ 0 ይሆናል። 0 ሲደመር ኤ ቦታ ደግሞ -1 እሺ -2 በዚህ ቦታ -2 ሲደመር 1 -1 ሲባዛ በቢ -b ይሆናል። ስለዚህ b ስንት ነው? b 2 ኔጌቲቭ በኔጌቲቭ ይተባባልና አሁንም ኤሳችን -1 ሲሆን b ትጠፋ ትችላለች። ለምን -1 ሲደመር n ስለሚሆነው ስለዚህ -1 ኤስ ቦታ ኤንን ኤስ ቦታ ኤ ቦታ ደግሞ አሁን -1 ስናደርግ -1 + 1 አድርገን ኤ ሲደመር 2 1 ሲባዛ ኤ ይሰጣናል። ኤን ምንድነው? -1 እና -1 እና +1 0 ስለሚሆን b 0 ነው። ኤን እናመጣን። ስለዚህ ወደ ኢኩዌሽናችን እንሂድ። እሺ ምን ይሆናል? ኤ ማለት -1 ኦቨር ኤስ ፕላስ 1 ሲደመር ቢ ማለት ደግሞ ስንት አመጣን? 2 ኦቨር እሺ ኤስ ፕላስ 2 ይህን ኢኩዌሽን ነው የተሰጠን። ስለዚህ ይህን መጻፍ እችላለሁ። ኤክስ ኦፍ ኤስ ወይም ደግሞ ካሬንት ማለት እንችላለን። ካሬንት ስለሆነ ኤስ ኢዝ ኢኳል ቱ ስንት ነው? -1 ኦቨር ኤስ ፕላስ 1 ሲደመር 2 ኦቨር ኤስ ፕላስ 2 ነው። ኤክስ ኦፍ ኤስ ኤን ነው። ይህን ወደ ኤክስ ኦፍ ቲ ቀይረን እንችላለን። ይህን ማለት ምን ይሆናል? ኔጌቲቭ ይሆናል። ኔጌቲቭ እንደዚህ የምንጻፈው ምንድን ነው? ዩኒት ኢምፓልስ ላይ ማይነስ ቲ ዩ ኦፍ ቲ ሲደመር 2 ታይምስ
A ደግሞ e the power of minus 2 t የምንጻፈው u of t ማለት at unit step ይህንን ነው። ኦኬ ስለዚህ x of t ማለት ደግሞ x of t ማለት I of t በስሞል ማለት ነው። I of t ይህንን ኦርደር ማድረግ እንችላለን። 2 e minus 2 t u of t ከተሰጠን ከዩኒት ኢምፐልስ ጋር ማይነስ e of t u of t ዩኒት ስቴፕ ከተሰጠን እንደዚህ ነው ማለት ነው መልሳችን። ስለዚህ ወደ ጥያቄ እንሂድና ምንድነው የተሰጠ በዩኒት ኢምፐልስ አይደለም የተሰጠ ስለሆነ እሺ ቱ ብለው ምንድነው ከዛ አይ ኦፍ ቲ ያችን ቱ ኢ ዘ ፓወር ኦፍ ማይነስ 2 ቲ ሲቀነስ ኢ ማይነስ ቲ ያለች ማለት ነው። ይሄንን ነው። ስለዚህ ብዙ አይታይም ስለሆነ እኔም በካልኩሌሽን በኩል የሰራም አለ። ይሄን ራሱ እኛ ማለት ሲ ላይ ያለ ነው። ይሄን ሲ ላይ ያለችው ጥያቄ ስለሆነ ያ ሲ ላይ ያለ ነው። ሲ ላይ 2 ዘ ፓወር ኦፍ ማይነስ 2 ቲ ማይነስ ኢቲ ምን ነው መልሳችን ይሄንን ነው ሲ ነው። ስለዚህ እኔም በዚህኛው እንደዚህ ካልኩሌት አደርጋለሁ። አይ ኦፍ ኤስ ኤስ ኦቨር ኤስ ፕላስ 2 ዚ ፋይንድ ዘ ፓርሻል ፍራክሽን ኦፍ ዘ ጊቭን ኢኩዌሽን ፓርሻል ፍራክሽኑ እንደዚህ ሰርተን ኤ ቫልዩ እና ቢ ቫልዩ አገኘን። ስለዚህ ኤስ ኦፍ አይ ኢዝ ኢኳል ቱ ያቺኛ ማይነስ በዚህ ጋር ያለች ማይነስ 1 ኦቨር ኤስ ፕላስ ማለት ነው እዚህኛው የሁለቱ። ስለዚህ እኔ ወደዚህ ኮንቨርት አድርገን ስንጽፍ ምን ይሆናል ይሰጠናል ማለት ነው። እሺ ወደ ሌላኛ ጥያቄ እንሂድና ብዙ አይታይ። እሺ በዚህ ጊዜ መጣችሁ ለዩቲዩብ ቻናል አዲስ የሆናችሁት ሰብስክራይብ አድርጉ። ያው ቻናል የሚታያለ። እሺ ምን አለ? እሺ እዚህ በዚህ ጋር የምናየው ነው ላችሁ the correct statement about a series connection of two port networks series ምንድነው ኮኔክሽኑ? ሲሪስ ሲሆን ዜድ ፓራሜትር ነው። ፓራላል ሲሆን ዋይ ፓራሜትር፣ ካስኬድ ኦር ታንደም ሲሆን ደግሞ ምን ይሆናል? ኤቢሲ ወይም ትራንስሚሽን ነው የሚሆነው። እሺ ዜድ ማትሪክስ ኦቨርሎድ ኮኔክሽን ኢዝ ኤ ሳም ኦፍ ኢች ዜድ ማትሪክስ ሰፓሬትሊ ዘ አንሰር ለሲሪስ ዋይ ፓራሜትር ማለት ኮኔክሽን ኢዝ ኤ ሳም ኦፍ ዘ ኤኒ ለሲሪስ ሳይሆን ዘ ፓራላል ነው። ኤች ፓራሜትር ኦቨርኦል ኮኔክሽን ሳም ኦፍ ኤች ማትሪክስ ይሄ ነው። ይሄ በአብዛኛው የምንጠቀመው ኤች ፓራሜትር ሃይብሪድ ፓራሜትር ስለሆነ ለትራንዚስተር ኤሌክትሮኒክስ ፓራሜትር ላይ ነው የምንጠቀመው። ኤቢሲ ትራንስሚሽን ላይ ነው። ይሄንን ደግሞ ስለዚህ the answer is A ነው። እሺ ሶስተኛ ጥያቄ ደግሞ which one of the following is the best stabilization or operating point for the variation of temperature and the beta value in transistors? A. Fixed bias configuration. B. Collector to base bias configuration. C. Emitter follower base bias configuration. D. Voltage divider bias configuration.
So the answer is electronegativity ጥያቄ ስለሆነ voltage divider ነው። voltage divider እሺ እዚህ ጋር ደግሞ ይሄንን እናየውና ምን ይላል? What will happen when you remove source bypass capacitor for common source JAFET for voltage gain of 10? ይሄንን ኤሌክትሮኒክ ጥያቄ ነው። ከሶርሱ bypass capacitor common source ይሄንን ጃፌቱ ምንድነው? ጌኑ ቮልቴጅ ጌን 10 ይላል። ስለዚህ ትራንስኮንዳክታንስ will increase, voltage will gain decrease, voltage gain decrease አይሆንም increase አይሆንም፣ voltage gainአችን ይቀንሳል። ለምን? voltage gain bypass capacitor common source ጃፌት ሲሆን ይሄንን voltage gain ይቀንሳል። ከዛ answer is this which points will shift የሚለው ስለዚህ ከራንት ጥያቄ ደግሞ በቀጣይ ፓርቲ የምንቀጥል ይሆናል።